እኔ እሸቱ መለሰ መልካም ሰው ነው። ነገር ግን አሁን ወደ መታበይ የመጣ ይመስለኛል። ይሄንን ግን መታረም መቻል አለበት። በአደባባይ ወጥቶ እንደተናገረ በአደባባይ ቲክቶከሮችና ዩቲዩበሮችን ይቅርታ መጠየቅ አለበት። ከዚህም በኋላ እሸቱ መለሰ ስለ ቤተክርስቲያን እውነት ቆሞ ሊመሰክር እንጂ ጓደኛዬ ዘመዴ ምን ሊል አይገባም። ይሄ አንዳንድ አላስፈላጊ ንግግሮች አሁን ቴዲ አፍሮ አንቺን በሃይማኖትሽ እኔም በሃይማኖቴ፣ ይሄ ዘፈን አይሆንም። ሃይማኖት ሁለት ሃይማኖት አንድ ቤት ውስጥ ሊኖር አትችልም። ብርሃን ከጨለማ ጋር ህብረት የለውም በፍጹም። ስለዚህ ትልቅ ጥግ ላይ ስትደርሺ አንቺ የምትወስጂው የምትናገሪው ነገር ትውልዱን ያቆሽሻል። ችግር የለውም ያስብላል። ችግር አለው። ለእኔ የሞተልኝ ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ 5 ቅንዋተ መስቀል የተቸነከረ 6666 ጊዜ ተገረፈ። እሱ ተጠምቶ እኔን ያረካ፣ እሱ ተርቦ እኔን ያጠገበ፣ እሱ ታርዞ እኔን ያለበሰ፣ እሱ ጨልሞበት ለእኔ ብርሃን የሆነ፣ እሱ ዝቅ ብሎ እኔን ከፍ ያደረገ፣ የክብር አክሊል የሚያቀዳጅ ጌታ፣ አክሊለ ሦክ የተደፋበት አምላክ፣ ቀላያትን የፈጠረ፣ የሰማይ መስኮቶች ከፍቶ የሚያፈስ፣ በወጀቦች መካከል መንገድ ያለው ጌታ፣ ተጠማው ያለ ኢየሱስ ክርስቶስ የከፈለልሽን ዋጋ በሌላ ልለውጭ አይገባም። ይሄንን በሚያምን ነው ትዳርሽን የምትመሰርችው። በአንቺ ሃይማኖት ውስጥ ባለ ነው። ቢቻላችሁ ከሁሉ ጋር በሰላም ኑሩ ነው። ከሁሉ ጋር በሰላም ትኖሪያለሽ፣ ሃይማኖትሽን በማይነካ መልኩ እንጂ የሙስሊም ስጋ በላለው ችግር የለው አይሰራም። በጋራ ጸሎት እናደርጋለን አይሰራም። ሁሉም ሃይማኖቱን ይዞ ነው ተከባብሮ መኖር ያለበት እና ያናጸረው ነገር ሁሉ ሁሉም ሰው የሚያደርገው ነው። ጓደኛ ዘመድ ሁሉም ይኖረዋል። በማህበራዊ ጉዳይ ላይ እኛ ስለ ኢትዮጵያ ዝም አንልም። አንቺ ዋና ጸሐፊ ነሽ። የጠቅላላ ጉባኤ ዋና ጸሐፊ ሳይድ አይደል እንዴ? ሙስሊም ነው። አብረሽ ትሆኛለሽ እኮ የስራ አለ፣ የቤተሰብ ውስጥ ይኖራል። ይሄ ሌላ ነው። እኛ እያልን ያለ ነው እንደነዚህ ጥሩ ያልሆኑ ቤተክርስቲያንን የሚያንቋሽሹ፣ ቤተክርስቲያንን የሚሰድቡ፣ ቤተክርስቲያንን የሚያዋሩትን በቃችሁ ሊባል ይገባል። ይሄን ለማለት ደግሞ ምንም አይነት እውቅና አይጠይቅም፣ ማድረግ አለብን የሚል ነውና ተሳስቷል። በጣም ድብን ያለ ስተት ነው የተሳሳተው። አሁንም ስተቱን አርሞ ወደ ራሱ ተመልሶ እንዲህ ማድረግ አልነበረብኝም ለማለት የፈለግኩት ብሎ ይቅርታ መጠየቅ አለበት። ይሄ ማህበራዊ ሚዲያውን አድበስብሶ ሊያልፍ ይችላል። አሁን ግን አንድ ቀን ይፈነዳል። ጥሩ አይደለም። ወጥቶ ቤተክርስቲያኒቷን እያሳደዱ ባሉት አንዳንድ የሙስሊም ክፉ በሆኑ ሰዎች ፊት እንደዚህ አይነት ንግግር መናገሩ ግን እና ለቤተክርስቲያን የቆሙትን ሰዎች ለማሸማቀቅ መሞከሩና እሱ ሪፈርም መሆኑ ለሙስሊሞቹ በጣም ነው ውስጥ ያዘ ነው። አንቺ ለመከበር ማክበር አለብሽ። እስልምናው ራሱ እንዲከበር ከፈለገ ክርስቲያኑን ማክበር አለበት። ክርስቲያኑም ለመከበር ከፈለገ እስልምናውን ማክበር መቻል አለበት። እነዚህ ባሌሉበት ሁኔታ ላይ ይሄ ግራን ሲመጣ ቀኝን ስጠው አይሰራም። የሚሰራ ይሄ በሃይማኖት ጉዳይ ላይ የሚሰራ አይደለም። ሁለተኛ መቻቻል የሚለው ለትዳር እንጂ ለሃይማኖት አይደለም። በሃይማኖት መከባበር ነው። አክብረሽ ተከብረሽ ነው። እማትደራደሪባቸው ነገሮች አሉ። በሀገርሽ አትደራደሪም፣ በሃይማኖትሽ አትደራደሪም፣ በስዕብናሽ አትደራደሪም። ክብረ ነክ የሆኑ ነገሮች ሲመጡ ለምን ትያለሽ? በግልሽ እንኳን በቤተክርስቲያን ደረጃ። ስለዚህ እነዚህ ዩቲዩበሮች የጮሁት ለምንድን ነው ተብሎ ቢጠየቅ እየጮሁ ያሉት ወይንም ቲክቶከሮች እየጮሁ ያሉት ለምንድን ነው ቢባል ክርስቶስ ኢየሱስ በመስቀል ላይ የከፈለልንን ዋጋ የሚያጣጥል ስራ ስለተሰራ ነው። አብያተ ክርስቲያናት ሲነዱ ነበርኩ፣ ካህን ሲቃጠል ነበርኩ። በዚህ ሰዓት የቤተ ክርስቲያን ልጅ የሆነ ሁሉ ሊጮህ ይገባል። ለምን ሊል ይገባል? ዝና ይቀራል፣ ሀብት ይቀራል፣ ሁሉ ነገር ይቀራል፣ ውበት ይቀራል። የማይቀረው ሃይማኖትሽ ነው። ለዚህ ነው ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ ሲናገር ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ ነው ያለው። ዘሬን ጠብቄያለሁ አላለም። ስለዚህ ሃይማኖቱን ሊጠብቅ ይገባልና ከምንም በላይ ለሃይማኖት ክብር ሰጥተሽ የሃይማኖትሽ ጉዳይ ሲሆን የበለጠ ልትጮሂ ይገባል። ለምን ቤተክርስቲያን የተነካች፣ ለምን ቅዱሳኖች ይነካሉ ልትይ ይገባል። የሌላውንም ሳትነኪ የራስሽን ግን ማስከበር መቻል አለብሽ። ዝም ማለት የለብሽም። ዝም ያለ ሕፃን በእናቱ እቅፍ ይሞታል ነው። ለምድረ ዝም የሚባሉ አባቶች ዝም ስላሉ አንቺ ዝም ማለት የለብሽም። ለምን? ነፍስ የግል ነው። ነፍስ የግል ነውና ባልና ሚስት አንድ አካል ናቸው፣ ግን ሁለት ነፍስ ናቸው። ለዚህ ነው ለየግል ንስሐ የሚገቡት። በነፍስሽ ነው የምትጠየቂውና ስለ ቤተክርስቲያን እውነት ስለተከፈለልሽ ዋጋ
ልትከራከሪ አሁንም ያላቆሙ አሉ። ሰላማዊ ሰልፍ ስለወጡ ቤተክርስቲያኒቷ ላይ ተጽዕኖ እናመጣለን ማለት አይደለም። ወይንም ደግሞ ስለ ጮሁ ስለፎከሩ ለውጥ ያመጣሉ ማለት አይደለም። ያ አይደለም። የሚጠቅመን ተከባብሮ መኖር ነው። እያንዳንዱ ሃይማኖት የራሱን ስራ የቤት ስራ ሰርቶ እርስ በርሳችን በመከባበር ውስጥ መሄድ ነው እንጂ ከዚህ በፊት እኮ ደብዳቤው እጄ ላይ አለ። ጎማ ወረዳ የዶክተር አብይ ወረዳ ነው፣ እዛ ጅማ አጋሮ ማለት ነው። በደብዳቤ ነው የጻፉት። ጨጎ ገብርኤልን አቃጥለው ከዛ ደግሞ በሻሻ አቡነ ገብረ መንፈስ ቅዱስን ያቃጠሉት። መጀመሪያ ጨጎ ገብርኤል የተቃጠለው። ከዛ በኋላ ምንድን ያሉት? አመቱን የምናከብረው በዘፈን በጭፈራ አይደለም፣ ይህ ከሆነ ሰይፍ ነው ብለው ሰይፍ ስለውበት በቁቤ ነው የተጻፈው። ክርስቲያኖች እነከሌ መታረድ አለባቸው ብለው በወረዳ ማህተብ ነው የወጣው። ደብዳቤው እጄ ላይ አለ። በወረዳው ማህተብ ወረዳው ራሱ ለክርስቲያኖች መታረድ ለቤተ ክርስቲያን መቃጠል ተባባሪ ነበር። የጎማ ወረዳ ጎማ ወረዳ ማለት ሊቀ ካህን ማን ነው? ሊቀ ትጉሃን ቀሲስ ታጋይ ታደለ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የዛ ወረዳው ስራ አስኪያጅ ነበር። የቤተ ክህነት እሱ እዛ ቦታ ላይ ዋጋ ከፍሏል። ያኔ ሰላም እንዲመጣ በቦታው ላይ በነበረ ሁኔታ ያን ያክል ነበር ሲደረግ ነበር። መዋቅራዊ በሆነ ነገር ነው ቤተክርስቲያን እየተጎዳች ያለችው። በገንዘብ በጀት ነው እየተጎዳች ያለችው። በእቅድ ነው፣ እቅድ ተነድፎ ነው ቤተክርስቲያን እየተጎዳች ያለችው። እና እንዲህ አይነት ድርጊቶች ሲደረጉ የቤተክርስቲያን ልጅ ሆኖ እውቅና ያለው ሰው ሊጮህ ይገባል እንጂ የሚጮሁትን የበለጠ ለማሸማቀቅ መሄድ አግባብነት የለውም። ሁሉም ሰው እኮ ከእስልምናም ከፕሮቴስታንትም ቤተሰቦቹ የሆኑበታሉ፣ ዘመድ አዝማዶቹ የሆኑበታሉ። የዛ ጉዳይ አይደለም። እኛ እስልምናም ክርስትናም ተከባብሮ መኖር አለበት። አዎ። ሁለተኛ ለምሳሌ ሚዜ ሙስሊም ነው አንዱ ይሄን ለኔ አሳፍሮኛል። ደነገጥኩኝ። እኔ እሸቱን በማቀው ልክ ያን ሲል ደነገጥኩኝ። ለምን? ሚዜ እኮ ወንድም ነው እንዴ! ኦርቶዶክስ ከሆንሽ ሚስትሽም ኦርቶዶክስ መሆን ግድ ነው። ስለዚህ ዙሪያሽን ሊከብ የሚችልሽ ሚዜ ማለት እኮ ወንድም ነው። አዳምና ሔዋን ሲጋቡ በስላሴ ዳሪነት በመላእክት ሚዜነት እኮ ነው የሚባለው። ሃይማኖት በማይመስልሽ እንዴ? አይሆንም እኮ ሃይማኖት የማይመስልሽ ክርስቶስን የጋራም ጸሎት እኮ አይኖርሽም። እዚህ ጋር ይቅርታና መምህር አንዳንድ የሚመለከታቸው አካላቶች ዝም ማለታቸው ይመስለኛል እንደዚህ አይነት ነገር እያመጣ ያለው። የሚመለከተው አካላቶች ተኝተዋል ማለት እንችላለን። ይሄ ሁሉ ነገር ሲሄድ የሚመለከተው አካላቶች ለምንድን ነው ዝም ያሉት? አንድ ሁለተኛ ደግሞ ምላሽ የሚሰጠው አካል ዝም ካለ ሁሉም ነው እየተነሳ የሚፈነጨው። ያንን ነገር ማስቆም ለምንድን ነው ያልተቻለ? መልካም እንግዲህ የራሳቸው ጊዜ ይኖራቸዋል፣ የራሳቸው አሰራር ይኖራቸዋል። ፍርሃት ይኖራል፣ የተያዙበት ገመድ ይኖራል። በተለያየ ነገር በወንጀል በኃጢአት በምን አይነት ይያዛሉ። እንትን ላይሉ ለመናገር ላይደፍሩ ይችላል።